ከብዙ ጊዜ በፊት በአንድ ወቅት ዓለምን በተለያዩ ነገሮች የሚንከባከቡ 3 ፌሪዎች ነበሩ። ስማቸውም የዝናብ ፌሪ፣ የፀሐይ ፌሪና የተፈጥሮ ፌሪ ነበር። ታዲያም የተለያዩ ሰዎች እነሱን በመምታት በሚሰሩት ድንቅ ስራ ያመሰግኗቸው ነበር። ነገር ግን ደግሞ የዝናቧን ፌሪ ማንም አመስግኗት አያውቅም ነበር። ኦ እናንተ በጣም ጀግኖች ናችሁ፣ የእናንተ ችሎታ ሁሌም እኛን ያስገርመናል። አዎ እሷ ልክ ብላለች። የፀሐይ ፌሪ ለኛ የተመጣጠነ ፀሐይ ስትሰጠን፣ የተፈጥሮ ፌሪ ደግሞ የተመጣጠነ ኦክሲጅን እንድንተነፍስ ስለሚያደርጉ ሁለታችሁን ከልብ አመሰግናለሁ። ግን የዝናቧ ፌሪ ለኛ ምንም አልጠቀመችንም። በእውነቱ አንቺ በጣም ደስ የማትይ ፌሪ ነሽ። የዝናቧን ፌሪ ይህንን ስለሰማች በጣም ይከፋታል። እናም እሷ ምንም ክፋት እንዳልሰራችና ሁሉንም ነገር ልታስረዳቸው በምትሞክርበት ጊዜ ሰዎቹ ሊሰማት አልቻለም ነበር። ከዛም የሚከፋው ነገር ደግሞ የተፈጥሮ ፌሪና የፀሐይም ፌሪ ሳይቀር እሷ ላይ ፊታቸውን ያዞራሉ። በዚህ የተበሳጨችውን የዝናብ ፌሪ እንዲህ ስትል ተናገረች። እሺ ምንም ችግር የለውም። በእኔ መኖር እናንተ ካልተደሰታችሁ፣ በተጨማሪ የእኔ ልፋት የማይታያችሁ ከሆነ እዚህ አልቆይም፣ ትቻችሁ ለመሄድ እገደዳለሁ። ይህንንም እንደተናገረች የዝናቧ ፌሪ እየበረረች ሄደች። በዚህም ጊዜ የተፈጥሮዋ ፌሪ ልታስቆማት ስትሞክር የፀሐይዋ ፌሪ ደግሞ እንድትተው ተነግራታለች። በሚቀጥሉት ቀናት ግን የፀሐይዋ ፌሪና የተፈጥሮዋ ፌሪ እንደ ድሮ ስራቸውን ማከናወን እየተሳናቸው መሆኑን ያስተውላሉ። የፀሐይዋ ፌሪ ለሰው ልጆች የተመጣጠነ ፀሐይ ለመስጠት በምትሞክርበት ጊዜ ደኖቹን ማንደር ትጀምራለች። በሌላ በኩል ደግሞ የተፈጥሮዋ ፌሪ አትክልቶቹን እንዲያድጉ ለማድረግ ስትሞክር አትክልቶቹን በመግደል አረሞቹ እንዲያድጉ ማድረግ ጀመረች። በዚህም ጊዜ ሁለቱ ግራ ተጋቡ። ታዲያም ይህንን የተመለከቱት የአካባቢ ነዋሪዎች ወደ እነሱ በመምጣት ቅሬታቸውን ማቅረብ ይጀምራሉ። የፀሐይና የተፈጥሮ ፌሪ በዚህ ሰሞን ምንም ስራችሁን በስነ ስርዓት እየሰራችሁ አይደለም። በእናንተም የተነሳ ቀናችን እየተበላሸ ነው። በእውነቱ ለተፈጠሩት ነገር በሙሉ ይቅርታ ልንጠይቅ እንወዳለን። ነገር ግን ለምን እንደዚህ እንደሚሆንብን ምንም አልገባን። በዚህ ጊዜ ግን ምክንያቱ የተፈጥሮ ፌሪ አውቃ ነበር። እኔ ምክንያቱን አውቃለሁ። የእንዲህ የመሆኑ ምክንያት የዝናብ ፌሪ ስለሌለች ኃይላችንን መቆጣጠር እየከበደን ነው። በዚህም ጊዜ ሁለቱ የዝናብን ፌሪ ለመፈለግ አንድ ላይ ይሄዳሉ። ታዲያ ግን በመንገዳቸው ላይ አንድ ወደሚያስፈራ ጨለማ ቦታ ይገባሉ። እናም በሰማዩ ላይ የዝናባማዋን ፌሪ ምልክት ያያሉ። በዚህም ጊዜ እሷን ይበልጥ ቀርበው መፈለግ ይጀምራሉ። በድንገትም ወድቃ ራሷን ስታ አይተው ወደ እሷ ቀርበው ምን እንደተፈጠረ ለማጣራት ይሞክራሉ። ነገር ግን ምንም ሊያገኙ አልቻሉም ነበር። አንዲት አስማተኛም ወደ እነሱ ኃይሏን መልቀቅ ትጀምራለች። የፀሐይዋን ፌሪ አስማተኛዋን ስታይ እንዲህ ስትል ጠየቀቻት። አንቺ ማነሽ? እና ደግሞ እኛን ለምንድን ነው የምታጠቂው? የዝናቧን ፌሪ ደግሞ እንዳጋትሻት አውቄያለሁ። እኔ የጨለማዋ ፌሪ ሜሊሳ ነኝ። ዛሬም የዕድል ቀኔ ሆኖ የዝናቧን ፌሪ አገኘኋት። በስተመጨረሻም እናንተ መጣችሁ። እናም አሁን የሶስታችሁንም ፓወር የምወስድ ይሆናል። የጨለማዋ ፌሪ ሜሊሳም ሁለቱ ላይ ኃይሏን ትለቃለች። በዚህም ጊዜ የተፈጥሮዋ ፌሪ ስትከላከል፣ የፀሐይዋ ፌሪ ደግሞ ታጠቃታለች። በዚህም ጊዜ ሜሊሳ ትመታለች። ታዲያ ግን ሁለቱ በሚደሰቱበት ቅጽበት የዝናቧ ፌሪ ሁለቱን ታጠቃቸዋለች። ሁለቱም አይናቸውን ማመን አቃታቸው። የዝናብ ፌሪ ምን እያደረግሽ ነው? እኛ እኮ ጓደኞችሽ የፀሐይ ፌሪና የተፈጥሮ ፌሪ ነን። እኔ እንደናንተ አይነት ጓደኞች ከድሮም ጀምሮ ኖሮኝ አያውቅም። የኔ ብቸኛዋ ጓደኛ የጨለማዋ ፌሪ ሜሊሳ ብቻ ናት። ሜሊሳም አይምሮዋን ተቆጣጥራ ስለነበር የዝናቧ ፌሪ ምንም አታውቅም ነበር። ይህ ሁሉ የተፈጠረውም የፀሐይዋና የተፈጥሮዋ ፌሪ የዝናቧን ፌሪ ስላባረሯት እሷ ተከፍታ እየሄደች ሳለ የጨለማዋ ፌሪ አግኝታት ካሳመነቻት በኋላ ጓደኛዋ እንድትሆን በማድረግ አይምሮዋን ተቆጣጠረች። ቀጥሎም የጨለማዋ ፌሪ ሁለቱን እንድታጠቃቸው ታዛታለች። የዝናቧን ፌሪ ሜሊሳን በመስማት ሁለቱን ለማጥቃት ትዘጋጃለች። ነገር ግን የፀሐይዋ ፌሪና የተፈጥሮዋ ፌሪ ኃይላቸውን አንድ ላይ በማቀላቀል ለመከላከል ወደ ሁለቱ ይልካሉ። ታዲያም ሜሊሳና የዝናቧ ፌሪ በጣም እየተጠቁ ነበር።
በዚህም ጊዜ የዝናቧ ፌሪ ትጎዳለች። ታዲያም ሁሉም ስቃይ ሜዲሳ ላይ ይበረታል። በዚህም ጊዜ ሁለቱ አጠናክረው ኃይላቸውን ሲልኩ ራሷን ለመከላከል ሜዲሳ የዝናቧን ፌሪ ከፊት ለፊት ታደርጋለች። የዝናቧ ፌሪ ልትጎዳ እንደሆነ ያወቁት የፀሐይዋ ፌሪና የተፈጥሮዋ ፌሪ አንድ ላይ በመሆን የሚችሉትን ሁሉ ኃይል በመላክ እንዲከሽፍ ያደርጋሉ። በዚህም ጊዜ የሁለቱን መዘናጋት ያየችው የጨለማዋ ፌሪ ሁለቱን ታጠቃቸዋለች። ታዲያም መሬት ላይ ከጣለቻቸው በኋላ ልትገድላቸው ስለሆነ የመጨረሻ የሚናገሩት ቃል ካለ ትጠይቃቸዋለች። በዚህም ጊዜ ሁለቱ የዝናቧን ፌሪ ይቅርታ በመጠየቅ ያለሷ ኃይላቸው ባዶ እንደሆነና መቆጣጠር እንደማይችሉ እንዳወቁ ይነግሯታል። እናም ይህንን ከሰማች በኋላ የጨለማዋ ፌሪ ሜሊሳ ሁለቱን ለማጥቃት ስትዘጋጅ የዝናቧ ፌሪ ትመጣለች። እናም የጨለማዋን ፌሪን ሜሊሳን መሬት ላይ መታ ትጥላታለች። ታዲያም ሁለቱ ፌሪዎች በጣም ይደሰታሉ። የፀሐይ ፌሪና የተፈጥሮ ፌሪ እናንተ ማን እንደሆናችሁ በእውነቱ አሁን ያወቅኩ ይመስለኛል። በዚህ ጊዜ ግን የታሰረችው የጨለማዋ ፌሪ የዝናቧ ፌሪ ጭንቅላት አሁንም እንዲበረስ ለማድረግ ትሞክራለች። የዝናቧ ፌሪ እኔ እኮ አንቺ ውድ ጓደኛሽ ሜሊሳ ነኝ። እኔን ማሰርሽን ላምን አልችልም። አዎ በእውነት ልክ ብለሻል። አንቺ የኔ በጣም የቅርብ ጓደኛዬ ነሽ። ይህንንም ሁለቱ ፌሪዎች ሲሰሙ በጣም ደንግጠው ሊያስቆሟት ይሞክራሉ። ነገር ግን ረፍዶ ነበር። በዚህም ጊዜ ሜሊሳ ሁለቱን ለማጥቃት ስትሞክር የዝናቧ ፌሪ ወደ አይምሮዋ ተመልሳ ኃይሏን በመሰብሰብ ሜሊሳን ታጠቃታለች። ሜሊሳም ላትመለስ ትሄዳለች። በዚህም ጊዜ ሶስቱም ፌሪዎች ተገናኝተው ይደሰታሉ። ታዲያም ሁለቱ ፌሪዎች የዝናቧን ፌሪ ከልብ ይቅርታ ይጠይቋታል። ከዛም ጊዜ በኋላ ሶስቱ ፌሪዎች አንድ ላይ ተባብረው መስራት ይጀምራሉ። ከድሮ በበለጠ ሁኔታም በጣም ጎበዝና የሚዋደዱ ጓደኛ ማቾች ሆኑ።